እኔ ግን ይሄንን ፕሮጀክት ካነበብኩ በኋላ የማርታ እንቅስቃሴም ሆነ ሁኔታ የሆነ ችግር ያለበት እንደው የማርታ ሳቋ አሳሳቋ በቃ እንደው ሁሉ ነገሯ ጫዋታዋ ደስታዋ ነገሯ እንደው ትንሽ ተብሩኬ ጋማ ስትሆን ደስታዋን ምን እኔ በጠይቅኝ ጊዜና ነው እንጂ እኔ ማርታን አላልኩ ምክንያቱም ማርቲ በራሷ መተማመን የምትችል መልካም ነጋዴ ነች ኦኬ ድሮ ትዝታን ቀሰቀስኩት ማለት ነው ምን ያስ ነው ዘብዳ የቤቱ አልበቃብሽ ነገና በመሃል አደባባይ ትስቀጭኛለሽ ሞታ ቀይራን ተጫጫጭ ብዬ ነው እኔ ሚስቴ ትዳሬ ያንቺንም ቤተሰቦች ቅርንጫፎችሽ ባይበጠብጡብኝ በጣም ደስ ይለኛል ሂሩት ደም አንተ ጋር ቁጭ ብለህ ጫውት ይሻለኛል ብዬ አንተ ጋር ጫውት ይሻለኛል ይኸውልሽ ሂሩት ለምን አትሆኝም ብሩኬ ምንም እኮ የተፈጠረ ነገር የለም እንዴት ነው የተፈጠረ ነገር የሌለው ያው ቆመ ያየው ሂሩት ከምናፈቅራቸውና ከምንወዳቸው ሰዎችን ጀምር ብዬ ስላሰብኩ ነው ሌላ ምንም የተፈጠረ ነገር እኮ የለም ሂሩት ጭራሽ ማርታ እሱን እንደሆነ እኮ አንቺ ነሽ ፍንጭ የሰጠሽኝ ማርታ እኔስ ብሰጥ ልታማክረኝ አይገባም ነበር የሚያስቸኩል ነገር የለም አሁን ከሄድክ ግን ዳግመኛ እንደማንገናኝ በቃ ዘቢዳ ስራዎች ሁሉ ቆቅልሽ የሆነብኝ ነው እንኳን ደጋር ከሄድክ አትመለስ ማለት ምን ማለት ነው ዳግመኛ እንገናኝም ማለት ነው አሁንስ ገባ አሁንም አልገባኝም አትበለኝ በደንብ ገብቷል ሳስበውና ሳልሞ የነበረው የትዳሪዎት ይህ አልነበረ ለፍቅራችን የከፈልኩት ዋጋም ቀላል አይደለም ተለይቼ እንኳን መኖር የምችል አይመስለኝም ነበር አሁን ግን እና አሁንስ ምን የጎደለሽ ነገር አለ ምንሽ ተነካ ትዳሬስ ቆይ ማንነቴስ ኑሮዬስ የት አለ እስኪ ንገረኝ በፊት ጥፋተኛ በነበርኩበት ሰዓት ይቅርታ ጠይቄሻለሁ እንዴ ይቅርታ እኔ የምለው ትዳራችን እንዳይፈርስ ልጆች እንዳይበታተኑ ማድረግ የምችለው ሁሉ እያደረኩ ነው ዛሬ ግን ያንቺ እንደዚህ መሆን ካሉ በላይ ሆነ አንተ ፍጹም መለወጥ የምችል ሰው አይደለም ተታናለ እኔንም ልጆቼ ነው እንዴ ዘቢዳ ምን እያልሽ ነው ያለሽው ይታወቅሻል ምን እያልሽ እንደሆነ ቆይ እኔ አንተ ስታመሽ መጨነቅ ያለብኝ እኔ ብቻ ነኝ እንዴት አልሽ እንዴት አድርሽ እንዴት ነሽ ምናምን የሚለው አይታሰብ ነው እሺ ምን ልበል ሲጀመር ዘቢዳ አንቺ የት እንደምትወጪ በምን አውቃለሁ የት እንደምትወጪ ስራ ነው ብሎ ሌላ ቦታ ወላለ ስራ እንደሆነሽ አውቃለሁ እና ታዲያ ሰላምሽን ካየው ግን የግድ ጥያቄ መጠየቅ ያስፈልጋል ብዬ አላስብም እኔ ቆይ እኔ ብቻ ነኝ መጠየቅ ያለብኝ
እኔ ብቻ ነኝ መደወል ያለብኝ? እኔ ብቻ ነኝ ማሰብ ያለብኝ? ንገረኝ። በቃሽ፣ እሱ ከሆነ ችግር የለውም። ከዚህ በኋላ ስወጣ ስገባ ስተኛ ለተዋሽ ለታምሽ ለታደርሻለሁ። አትቀልድ። ገቡ ቆይቷል። ከዚህ በኋላ ግን መወሰን ያለብን እንወስናለን። ምን ደግሞ ነው? ምን ቀረሽ? ያተናገርሽ ነገር አለ? ፍቺ መፈጸም አለብን። አይ ልጅ ብሩክ አሁን እንደ እውነት ከሷ እኔ በልጨብህ ነው? አይ ጋሼ እሷስ ብትሆን ከርሷ አይደል የተገኘች? ቢሆንም ሚስትህ ናት። ሚስት ለባሏ ዘውድ ነች ይባል የለም እንዴ? ከዘውድ የበለጠ ምን አለ? አረ የለም ጋሼ። አዎ የለም። ልጅ ብሩክ እንዴ አፈርክ እንዴ? እንዴ አራ እንደምን ለጫውታ ያልን ያነሳው? አላፈርኩም ጋሼ። ደሞም እኮ የምታከብራ እንጂ የምታሳፍር ሚስት የለችኝ። እግዚአብሔር ያክብርህ፣ ዘርህን ይባርከው። ወትሮስ ቢሆን ልጄን ስሰጥህ እኮ እንደው ዝም ብዬ አይደለም ይህቺ ጫውታንና ሰው አክባሪነትን አይቼ እንጂ። ውዳሴው አልበዛብኝም ጋሼ? ለማ ላንተ ምን ማለት ነው ልጅ ብሩክ? እንደውም ሲያንስህ ነው። የእድል ጉዳይ ሆኖ ደግሞ አንድ ላይ ቤት በመኖራችን በጣም ደስተኛ ነኝ ጋሼ። አሁን ግን የኛን ቤት መሰረቱ መጣል ያለበት ይመስለኛል። ባዶ ቦታ አጥረን እስከ መቼ ድረስ እየገባን እየወጣን እናያለን? ጋሼ ሰነፍ ነው። አይ እሱን ትደርሱበታላችሁ። ምን ማለት ነው ልጅ ብሩክ? እኔ ይሄንን አውቄ አይደለም ያ የድሮ ቤቴን ትቼ ትልቅና ሰፊ ቤት ውስጥ የገባሁት? እሱስ ልክ ነው። በአንድ ቤት ጥላ ስር መሆናችን እኛም እድለኞች ብንሆን። ልክ ብላ። እኔም እኮ ይሄንን አውቄ እኮ ነው ጨዋነትን ለመናገር ድፍረቱን ያገኘሁት አይደለም እንዴ? ልክ ነው ጋሼ፣ ልክ ነው። የሂሩቴ ጉዳይ ስመኘው የነበረውን ደስታ በከፊልም ቢሆን አጎናጽፎ። በከፊል አልገባኝም ጋሼ። አዎ ልጅ ብሩክ እግዚአብሔር እነዚህን ሁለት ልጆች ሰጥቶኛል። አንድ አባት ደግሞ ለልጆ ሁሉ ጊዜ ማሰቡ አይቀርም። እሱ ልክ ነው፣ ግን አልገባኝም ጋሼ። በከፊል ያልኩ እንግዲህ የሂሩቴን አይኔን ባይኔ ባይም የማርታ ጉዳይ ግን ቁልፎ አልጨበጥልህ ብሎ ጋሼ። እሱም ቢሆን ግን እኮ ፈጣሪ በፈቀደ የሚሆን እሱን መቼ አጣሁት? እኔ የሚያሳስበኝ የእድሜዋ ጉዳይ ምን ማለት ነው ልጅ ብሩክ? ታናሽ እህትየዋ በወግ በማረግ ተድራ ዘሬን ስታስቀጥል እሷ ብቻዋን መቀመጧ እንደው የጤንነት ነው ትላለህ? ያም ቢሆን ግን እኮ ብዙ የሚያሳስባል። እንዴት ልጅ ብሩክ? ያሳስባል እንጂ ቆይ አሁን አንተ ከሂሩቴ ጋር ሰላም ናችሁ አይደለም? እኔና ሂሩት? ኧረ አይ ደህና ነን ጋሼ፣ ሰላም ነው። አይ አንዳንዴ ስትጨቀጭቅና ስትናገር ስለሰማው፣ በዛ ላይ ደግሞ ከአማች ጋር ስለምትኖር በራስ የመተማመን ስሜትህን እንዳላጣው ብዬ አይዞህ ደግሞ እንደዚህ ስላልኩም እንዳትቀየመኝ። ኧረ አልቀየምም ጋሼ፣ አልቀየምም። ይሄን ያህል ጊዜ እንደ ልጆ እንጂ እንደ ልጆ ባል ሳይመለከቱኝ እንዴት ብዬ እቀየማለሁ ጋሼ? አልቀየምም። ሌላው ልጅ ብሩክ እንደው
ሁሉ ጊዜ ስለ ሂሩቴ ልትነግረኝ ትጀምርና ታቆማለህ። ምንድነው? እኔ የማላውቀው ችግር አለ እንዴ? የለም ምንም የተፈጠረ ችግር የለም ጋሽ። ያው ግን እኔም የማርታ ጉዳይ እያሳሰበኝ ለዛ ነው ልነግረው ጀምሬ የማቆም። ያው የኔና የሷ ግንኙነት እንዳሻክር በማሰብ እሱስ እውነት ብለህ ሁላችንም ስንጨቀጭቃት ምናልባት ወድ ብሷት ቤቱን ጥላ ልትሄድ ትችል ይሆናል። ቃላት ምን እግርታለ? አይ ምግብ ቢጤ ለመብላት ነበር እንጠጥ። ይሄ ኩባር ነው ምግብ ቤት አይደለም። ተሳስተህ እንዳይሆን። አንተ አቤት መጠጥ ምናምን ጀመርክ እንዴ? አረ የለም ጀመርኩ። ለመሆኑ ከተፈታ ምን ያህል ጊዜ ሆነ? 8 ዓመት ማለቴ 8 ቀን። ሰዎቹ ይገባቸው እንደውም እንደነዚህ አይነት ሰዎች ለሌላው መማማሪያ እንዲሆን በአደባባይ ነበር አንጠልጥሎ ማለት ነው። ምን ነው ጋሽ ህግ ባለበት ሀገር ውስጥ ይሄንን ከናንተ አልጠብቅም። ሰዎቹ ስንቱን ሰው መሰለ ከንብረቱና ከህይወቱ ያሸሹት። ደግሞ ስንቱ ራሱን እንዳጠፋ ብታቆሮ እንደዚህ አትናገርም። ነው የሚያሳዝነኝ ያላግባብ የጎዳዋቸው ሰዎች ቤተሰቦችና የኔ መታሰር። አባቴ እንዲጠፋ ያደረገው ሰውዬው ግን በነፃነት ከተማ ውስጥ እየኖረ ነው ያለው። ታዲያ ካወቃችሁት ለምን አታስይዙት? አይደል ሊድ በቃ ጋሽ ሊድ እሺ ደህና እሺ ደህና በል እንሂድ። እኛም እንሂድ። ጋሼ ይሄን ሰውዬ ግን በደንብ ያውቁታል? እኔ ግን ስብዕናው ደስ አላለኝ። አንድ ጓደኛ ያሳደገው ልጅ ነው። በል ማን ነው? ሂሳብ አቤት ሂሳብ ጋሼ አንዳንዴ ለሰዎች ነፃነታቸውን መስጠት ያስፈልጋል። ጋሼ ነፃነት? የምን ነፃነት ልጅ ብሩክ? በዚህ እድሜና ሁኔታ ላይ ያሉት ሰዎች አላዋቂ አድርጎ ማሰቡ ጥሩ አይደለም። ማርታዬን ነው እንዴ? አላዋቂ ናት አላልኩ። ማርታዬ ከማንም የበለጠች የበሰለች ልጅ። ከልጅነቷ ጊዜ ጀምሮ ያላትን ጽኑ አቋም አውቀዋል። ጋሽ ታዲያ ያን ጊዜ በእሷ ላይ የነበሩት እምነት ወዴት ጠፋ? ምናልባት እኮ የእርሶ ሁኔታና አሁን እሷ ያለችበት ሁኔታ አልተጣጣመም ሊሆን ይችላል። ነው ብለህ ነው? እኔማ ባጉል ሐሳብ ተወጥራ የመኖሪያ እድሜዋን የመውለጃና የመክበጃ ጊዜዋን እኮ ማባከኗት ቢያሳስበኝ እኮ። የተውት ባኮትን ጋሽ። ምኑን ነው የምተው ልጅ ብሩክ? የማርታን ጉዳይ በርግጥ የማርታ ጉዳይ አያሳስብም እያልኩ አይደል? ያሳስብ ግን ደግሞ ነፃነቷን ሊሰጧት ሲያስብ ማለት ይሄ ትንሽ ጊዜ ቢሰጧት ይሻላል ብዬ። ምን ማለት ነው ልጅ ብሩክ? እንዴ እሷ ፈጽሞ ወደ ትዳር የመሄድ ፍላጎት የላትም እያልኩ። በግድም ደግሞ የገፋን ወደ ትዳር ብንወስዳት ደግሞ ነገር ይበላሻል።
ምናልባትም እኮ እሷ የምታስበው ነገር ሊኖር ይችላል። ማን ያውቃል? እሷ የምታስበው ነገር የምታውቀው ነገር አለ እንዴ ልጅ ብሩክ? አላውቅም ጋሼ። ያው ግን እንደው ለራሷ ታውቃለች ለማለት ነው። ለማንኛውም ለሂሩቴ ነገራትና ከወዲሁ መፍትሄ መፈለግ ያስፈልጋል። በልበል ቤት እየጠበቁ ነው። እንግባ። ጤና ይስጥልኝ ልጅ ብሩክ። ሂድ ግባና እረፍ። ሶሪ ግባ። ዘውድዬ ሙጭ አሁን ወጣ በማለት ቅር ተሰኝተሻል መሰለኝ። እናሳ ለምን ቅር አይለኝም? እኔስ ወጣ ብዬ መዝናናት አያምረኝም እንዴ? እንደኔ በስራ መወጠር ነው። ጡረታ ከወጡ በኋላ ስራ መያዝ ወጣ እያሉ አንድ ሁለት ብሎ መምጣቱን ነው ስራ የምትለው ወይስ ይሄ የማያልቅ ስብሰባ ነው? ተይ እንዴ! እንደዚህ አይባልም። አገር ሲቀና እድገትና ብልጽግና ሲመጣ መደሰት እንጂ የምን ማሽሟጠጥ ነው? ምን ነው የሚያስደስተኝ? ምን ያስደስታል? እንዴት እንዴ ቆይ፣ የመንገዶቹ ማማር፣ የሰፈሩ ጽዳት፣ የሆስፒታሉ፣ የትምህርት ቤቱ ግንባታ፣ የባቡሩ መጀብ፣ ኧረ ስንቱ ይሄውን ተጠቃሚ ያድርግሽ። ከጡረታ በኋላ ስራ ያልከኝ ይሄ እንደዚህ መስበክህን ነው እንዴ? አዋ ደግሞ አላፍርበትም። ለሀገር እድገት የበኩሌን አስተዋጽኦ ባደርግ ምን ነውር አለበት? ነውር የለበት። ጡረታ ከወጣ በኋላ አንተ ማረፍ ነው ያለብህ ብዬ ነው። ልጆች እንደሆነ ቦታ ይዘዋል አይደለም እንዴ? ዛሬ ምን ሆነሻል ዘውድዬ? ቆይ ነገ ተነገ ወዲያ የኛ ልጆች የሚወልዷቸው ልጆችስ ተተኪው ትውልድስ የተደላደለ ነገር እንዲያገኙ ማሰብና መስራት ነውር አለበት እንዴ? አነጋገርህና ተግባርህ በጣም ይለያያል። ይሄው አንገቱን የደፋ የልጃችንን ባል እንኳን አስመሽተህ አይደለም እንደዚህ ሰዓት ዘውድዬ፣ እኔ በጣም ደክሞኛል። ነይ ልቅ አረፍ በንበል። ነይ እንተኛ። አይ ዘውድዬ፣ አንድ ጊዜ የተከበሩ እመቤቴ እንድገባ ይፈቀድልኛል? መመለስ ፈለጉ እንዲያባወራ የእሱ ፍላጎት ያ ከሆነ ምን ችግር አለው? እመልሳለሁ። እስካሁን የታስተዋል እንደውም ልክ ራሷን በራሷ መጥቃት ነው። ውይ ከተከበሩ ባለቤቴ በር ላይ በቅጣት ሰበብ መመለስ ከቅጣትም በላይ ቅጣት ስለሚሆን ባኮ እሱ ደስ ያሉትን ትንሽ ከበድ ያለ ቅጣት ይጡኝና ልግባ። የት እንዳመጡ ይንገሩኝና ዳኝነቱ ደስ ጥሩ እሱ ያስማማናል። ያስማማናል። ይሩቴ ከጋሼ ጋር ነው ያለሽው ዛሬ? አዎ። ቆይ ምንድን ነው? አልበዛም። ይሩቴ ቢበዛ እንኳን አይሰለችም። እሳቸው ለኔና ለአንቺ ትዳር የሚያጣፍጥ ነገሮችን በየዕለቱ ያቀምሱኛል። ሂሩቴ ምን ወርት አለሽ እንዴ? አላ
ላይ ከመውጣ ተታጠብ ያን ሻወር ታደም ነው ስጣመዝዛው ተሰበረ በግድ ነው ብታይ ዘግቼ የመጣሁት ማለት ነው የላም ነገር እኮ ፍቅር ያስፈልጋል ምን ነው ችግር አለ እንድታማክሪ አንድ ሰው ወደድኩ እንዳትዪ ብቻ ሄምቲ አንድ ሰው ተመኘው አልገባኝም ማለት አንድ ሰው ተመኘው ማለት ወደድኩ ኖ